ሰላም ጤና ይስጥልኝ እንዴት ናችሁ? ጥፍራችንን ከ15 ቀን በላይ ለምን ማቆየት እንደሌለብን ዛሬ አንዱን ምክንያት እነግራችኋለሁ። ይህ እንደምትመለከቱት እኔ ከ15 ቀን በላይ ሆኖኛል። ማደስ አልቻልኩኝም ነበረ። ስለዚህ ከ15 ቀን በላይ አቆይቼዋለሁ። እዚህ ጋር እንደምትመለከቱት ያደገው የጥፍሬ ክፍል ነው። ይሄ ደግሞ መሆን የነበረበት ነው። ይሄ ደግሞ አሁን የሆነው ነው። ስለዚህ እዚህ ጋር ጎበጥ ብሎ ጥፍራችንን የሚያጠነክርልን ነገር ወደዚህኛው ተዘዋውሯል ማለት ነው። ወደ ጫፍ በመጣ ቁጥር ጥፍራችን አቅም እንዳይኖረው ከማንኛውም ነገር ጋር በምንጋጭበት ጊዜ የተሞላው ጥፍር ብቻ ሳይሆን የራሳችንንም ጥፍር ይዞ እንዲሰበር ያደርገዋል ማለት ነው። ስለዚህ ጥፍራችንን ከ15 ቀን በላይ ባናቆየው የተመረጠ ነው የሚሆነው ማለት ነው። እኔም ዛሬ ጥፍሬን አድሼ ይሄንን የመሰለ ጥሩ ጥፍር ቀለም ተቀብቻለሁ። እንደወደዳችሁ ተስፋ አደርጋለሁ። አንደኛው ምክንያት ይሄ ነው። ሌላኛውን ደግሞ ምክንያት ወደፊት በሌላ ቪዲዮ ነግራችኋለሁ። መልካም ጊዜ።